ሃይ ጋይስ እንኳን ደህና መጣችሁ። ዛሬ ደግሞ ስለ ጋዝ ፕሮፐርቲ እንማራለን። እንግዲህ አሬንጅመንቱን ስንመለከት ኦልሞስት ዲስኦርደርሊ አሬንጅድ ነው ጋዝ ፓርቲክልስ because there is no force of attraction between every molecules በእያንዳንዱ ሞለኪውል መካከል ያለው ስፔስ በጣም የተራራቀ ስለሆነ ዲስኦርደርሊ አሬንጅድ ናቸው። አሬንጅመንታቸውን ስንመለከት ጋዝ ፓርቲክልስ ማለት ነው። ሁለተኛው ሞሽን ነው they flow freely together in random motion በራንደም በሆነ ሞሽን ፍሪሊ ነው ሙቭ የሚያደርጉት ወይም ደግሞ ፍሎ የሚያደርጉት ለዛ ደግሞ ፍሉድስ ይባላሉ። ስለዚህ ወደ ፈለጉት አቅጣጫ በነፃነት ሙቭ ያደርጋሉ because በመካከላቸው በጣም ሰፊ የሆነ ስፔስ ወይም ደግሞ ብዙ ቦታ በመኖሩ ወደ ፈለጉት አቅጣጫ ይጓዛሉ ማለት ነው ሞሽናቸውን ስንመለከት። ሌላኛው ኮምፕሬሲቢሊቲ ነው። እንግዲህ ሃይሊ ኮምፕሬሲብል ናቸው። ለመጭመቅ ወይም ደግሞ እጃችሁን ለመጎተት ፈልጉ ሩማችሁ ላይ ለምሳሌ አየር ሞልቷል ግን ልትይዙት የምትችሉ ነገር የለም። ስለዚህ ወይም ደግሞ በስትሪንጅ እንኳን ያስገባችሁትን አየር ድሮባክ ብታረጉ ብትመልሱት ኮምፕረስ ይሆናል ማለት ነው። ስለዚህ ሃይሊ ኮምፕሬሲብል ናቸው እንላለን። ቮሊዩም ኤንድ ሼፕ ስንመለከት they have no definite shape and definite volume የራሳቸው የሆነ ቅርጽና ይዘት የላቸውም። ነገር ግን የተሰጣቸውን ኮንቴነር ኢንታይርሊ ሊሞሉ ይችላሉ ማለት ነው። ኢንታይርሊ ሊሞሉ ይችላሉ ማለት ነው። ስለዚህ ፍሪሊ ነው ያሉት። በይዘታቸውና በቅርጻቸው ወጥነት የሌላቸው ፓርቲክልስ ናቸው እንግዲህ ጋዝ ፓርቲክልስ ማለት ነው። ሌላው ዴንሲቲ ስንመለከት የኦልሞስት በጣም ሎው የሚባል ዴንሲቲ ያላቸው ከሁለቱም ሶሊድ ኤንድ ሊኩዊድ አንፃር ማለት ነው። በጣም ነግሊጀብል በሚባል ደረጃ ዝቅተኛ የሆነ ዴንሲቲ ያላቸው ማን ጋዝ ፓርቲክልስ ማለት ነው። ጋዝ ፓርቲክልስ ሌላው ፕሬሸር ነው። እንግዲህ ኤግዘርት የሚያደርጉት ፕሬሸራቸውን እነሱ ወደ ሁሉም አቅጣጫ ነው ኢኳሊ ማለት ነው። የሊኩዊድ ወደ ዲፒዙ የሶሊድ ወደ ግራቪቲ እንደነበር ሁሉ የጋዝ ደግሞ ፕሬሸራቸውን ኤቭሪ ኮርነርስ ኦፍ ዲ ፓርቲክልስ ኤግዚስተንስ በፓርቲክል ኤግዚስተንስ ቦታ በየትኛውም አቅጣጫ ኤግዘርት ያደርጋሉ ማለት ነው። ዲፊውዥን ነው ሌላው ስፖንታኒየስሊ ነው ዲፊውዝ የሚያደርጉት በመካከላቸው ያለው ስፔስ በጣም የተራራቀ ወይም ደግሞ ፎርስ ኦፍ አትራክሽናቸው ዝቅተኛ በመሆኑ አንዱ ሞለኪውል ከሌላው ሞለኪውል ኢዚሊ ዲፉዝ ያደርጋሉ ማለት ነው። ወደ ፈለጉበት አቅጣጫ ባንድ ላይ ፍለው የሚያደርጉ ዲፊውዝ የሚያደርጉ ፓርቲክልስ ናቸው ጋዝስ ማለት ነው። እንግዲህ ዲያግራም ውስጥ ተመለከቱ ከሌሎቹ በተለየ የጋዝ ፓርቲክልስ በነፃነት በጣም በተራራቀ ሁኔታ ኦልሞስት አልተገናኙም በሚባል ደረጃ በትንትን ብለው ልናያቸው የምንችል ፓርቲክልስ የምናገኘው ጋዝ ስቴት ላይ ነው ማለት ነው። ለዛሬ የነበረን ቪዲዮ ይመስል ነበረ። እናመሰግናለን።